አጼ ቴዎድሮስ በመቅደላ አምባ ጦርነቱ ከያዟቸው የጋሻዎች ጸጉራቸው ደም የነካት ቲሸርታቸው፣ ሸሚዛቸው እንዲሁም ሌሎችም እንደዚሁ እርሳቸው በግላቸው የሚጠቀሙ የግል ንብረታቸው ዛሬ በኢትዮጵያ ቅርስ ጥበቃ ባለስልጣን ርክክብ ተደርጓልና ከነዚህ መካከል አንደኛው በጦርነቱ በመቅደላ አምባ ጦርነት የያዙት ጋሻ ነው። ከሲልቨር ነው የተለበጠው፣ ያንዳ ቅድም እንዳያችሁት ነው። ሁለተኛው ደግሞ ይሄው ዋንጫ ከቀንድ የተሰራ ነው። በጣም በውበቱ በጣም የሚገርም ነው። በሳቱ እንዴት እንደዚህ በጣም የሚያምሩ ናቸው። በጣም በትክክል የተሰሩ ናቸው። እንዴት እንደተሰራ በጣም ገርሞኛል። ሌላኛው ደግሞ ይሄኛው እንደምታዩት ከወርቅ የተሰራ ጸጉራቸው ላይ የሚደረግ ነው ሲሉ ሰምቻለሁ ቅድም። በጣም የሚገርም ነው። በጣም ዲዛይናቸው፣ ውበታቸው በጣም የሚማርኩ ናቸው። ሌላኛው ደግሞ ከእንግሊዝ ከተመለሱ ንብረቶች መካከል አንደኛው የሆነው ደም የነካው የአጼ ቴዎድሮስ ቲሸርት ነው እና ደግሞ አሁን አይ ቲንክ አይታይም መሰለኝ፣ እኔም ቅድም ጥያቄ ፈጥሮብኝ ነበር። ሌላኛው ደግሞ እቺ የምትታየዋ በነጭ ሰርክል ውስጥ ያለችው ጸጉራቸው ነው ተብሏል። ለዚህም ከታች ያሉትን እነዚህን የሚገልጹ ነገሮችም ከታች ተጽፎበታል እና በጣም ብዙ ንብረቶች ናቸው እነዚህ እርሳቸው በግላቸው ሲጠቀሙበት የነበረው ነው። ሌላኛው ደግሞ ይሄኛው በወርቅ የተሰራ የእጅ ብራዝሌታቸው ነው። ሌላኛው እሱ ማስቀመጫ ነው። ቅድም ስሉ ሰምቻለሁ። እንደዚህ ክፍት ተደርጎ ከውስጡ ነው የሚቀመጠው። በጣም የሚገርም በሰዓቱ እንደዛ መሰራቱ። ሌላኛው ደግሞ ከመጽሐፍት ውስጥ ተቀደው የወጡ ናቸው ብለዋል። አብዛኞቹ ደግሞ ስዕሎች ናቸው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የሚሳሉ ስዕሎች ናቸው እነዚህ በአብዛኞቹ። ቲሸርቶቹም አሉ እርሳቸው ሲጠቀሙባቸው የነበሩ ብዙዎቹ ናቸውና በጣም ገርሞኛል። እና ዛሬ የኢትዮጵያ ቅርስ ባለስልጣን እና ርክክብ አድርጓል። ይሄንንም ንብረት ከሀገር እንግሊዝ ተቀብለው ወደ ኢትዮጵያ የላኩት የአፄ ኃይለ ሥላሴ የልጅ ልጆች ናቸው ተብሏል። እርሳቸው እንደዚህ ነው። በጣም የሚገርም ነው። እንደዚህ በጣም ትልቅ ዴዲኬሽን የሚጠይቅ ነው። በጣም ብዙ ኃላፊነት ወስደው መሰራት ያለበት ነገር ነውና እና እንደዚህ ገርሞኝ ነበር። እንደዚህ ይሰራል ብዬ አላሰብኩም ነበርና መሆኑም ጥሩ ነገር ነው። እንኳን ደስ ያላችሁ ለማለት ፈልጋለሁ። ሰብስክራይብ አድርጉ።